ሰላም አለይኩም ወራህመቱላሂ ወበረካቱ። እስኪ ዛሬ ዶሮ እንገነጣጥላለን። ዶሮ ስንት ብልት አላት? 12 ብልት አላት ማለት ነው በሀገራችን። እና እስኪ ዛሬ ዶሮ የገነጣጠልኩኝ ነው። አብራችን ቆዩ። ያው ታውቃለች ብዙ ሀገር ዶሮ ተላጃ ስለሚቀመጥ የሆነ በስክስክ ያለ ነው አይችልም። እና ትኩስ ስላለ አይደለ ያው ቀስ እያደረግን ነው የሚገነጥለው ማለት ነው። እና በዚህ አጋጣሚ በኢትዮጵያ ባለሁበት ሰዓት እናቴ ዶሮ እገነጥላለሁ ብዬ የእድ ጊዜ ነው እገነጥላለሁ አለች። ሰዓት የለም አሁን እኔ ቶሎ ልገነጣጥል አለች። እኔ የመጀመሪያ ጊዜ ነው በዛን ሰዓት እኔ ነኝ የምገነጥል አልኳት። በቃ ሌላ ጊዜ አስለምድሻለሁ አሁን ግን ሰዓት የለም ስትለኝ አልሰማም ብዬ ጀመርኩት። እሺ ቶሎ በይ አሳይሻለሁ አለችኝ። እያሳየችኝ የገነጣጠልኩኝ ታውቃላችሁ፣ ያኔ እንዳይበላሽ እንፈራለን እና በቃ የመጀመሪያም ጊዜ ስለነበረ በዛ ላይ ልጅ ነኝ ገንጥዬ አላውቅም። ያው እናቴ ብቻ ስታረጋ ያለሁኝ እና ገባሁበት። በቃ እንትኑ እንዳይበላሽብኝ እያልኩኝ በቃ እንቀጠቀጣለሁን። ሰዓት ፈጀው ማለት ነው። እናቴ ቶሎ በያለች በቃ እጄን ማለት ነው ማለት ሲንቀጠቀጥ እንደዛ አድርጊ ስትለኝ ስለምፈራ እንትን እላለሁኝ። እና ያው ማዙካ ደግሞ ከጀመርሽ ብላ እዛው እጄን እያለች ለመርኩ ማለት ነው። አያቅትም በነገራችን ላይ ግን የአረብ ሀገሮች ዶሮዎች ደግሞ በጣም ያስቸግራሉ። አንደኛ ነገር ተላጃ ስለሚቆይ ታሊዝ ይሆናል፣ የሆነ ክስክስክ ያለ ነው የሚሆነው ማለት ነው። የኢትዮጵያ ግን ያው ትኩስም ስለሆነ እንትን አይልም። ያኔ ግን እኔ በሰዓቱ የመጀመሪያም ስለነበረ በጣም እየተንቀጠቀጥኩ ነው የጨረስኩት። ግን እናቴን ሳላመሰግን አላልፍም። በጣም ነው የማመሰግናት። ብዙ ነገር እንደለምድ አድርጋኛለች። ያው ታውቃላችሁ እና የገነጣጠልኩኝ ነው። እሺ ላይክ ሰብስክራይብ እያደረጋችሁ አበረታቱ። ቅር የሚል ነገር ካለ ንገሩኝ፣ ያስተካክላለሁ ኢንሻአላህ። እስኪ 1300 ግራም ነው ዶሮ፣ ትልቅ ነው። ያለ ሀዩ ፈጠን ፈጠን ላይክ አድርጉ እሺ። በጣም አስቸጋሪ ነው እዚህ ጋር። የኢትዮጵያ ዶሮዎች እኮ በቃ ደስ ይሉሃል። በጣም ነው ደስ የሚሉት። እንደዚህ እንትን አይልም። ይሄ ድፍንፍን ያለ ነው በቃ። እስኪ ስሙን ኮመንት ላይ አስቀምጡልኝ፣ የዶሮቹ ማለት ነው የብልቶቹ። መቋደሻ ምናምን የሚባለው ነገር የለም። መንገድ ብቻ ነው ያለው። ሌላ ውልቅልቅ ተደርጎ ነው የሚሸጠው እዚህ ጋር። ግን ፍሬሽ ገዝታችሁ ማሳረር ትችላላችሁ። ኢትዮጵያ ዶሮ ተሰርቶ ሲኬድ 12 ብልት መሆኑ ይታያል። ያን የሚሄደው ሰው የሚወሰድለት ሰው ያ ያልመችም ባይናገረው እንቁላል 12 ነው የሚደረገው። እንጀራው 12 እንጀራ ይዘን ነው የምንሄደው። ሰው የወለደ እንደዚህ የታመመ የተገረዘ ልናይ ስንሄድ ማለት ነው። እና ግዴታ ብልቷ በስነ ስርዓት መውጣት አለባት። አረብ ሀገር ደግሞ ስንኖር ችግር የለውም። በተለይ ለዶሮ አንገነጣጥልም። ዝም ብለን እንዳሻው ለአራትም ሆነ ለምናምን ቆራርጠን ነው የምንሰራው። እና ይህን ይመስላል ጓደኞቼ። ሰብስክራይብ ማድረጋችሁ እንዳትረሱ፣ ኮመንት ስጡ።
ቪዲዮ ኢንሻአላህ ቶሎ ለቃለሁ። አልተመቸኝም ነበረ ሰሞኑን፣ ለዛ ነው። ሰብስክራይብም እያደረጋችሁ አይደለም እናንተ። እና ቀጣይ ካሜራ ማል ስለሚቀጥል ካሜራው ይስተካከላል፣ ድምጽ ይስተካከላል፣ ቪዲዮ አቀራረጽ ሁሉ ነገር ይስተካከላል። እሺ ኢንሻአላህ። ያው አንገት እዚህ ጋር አንገት ብቻ ነው ያለው። ዶሮ ራባ ደግሞ ያስፈልጋል። ይሄ አንገቱ ላይ ያለው ነጭ ነገር አለ፣ እሱ እንደወጣው ግን እዚህ ጋር በስቲኪኒ ነው የምናወጣው እንጂ ዶሮ ራባ የለም። ስለተከታተላችሁ በጣም ነው የማመሰግነው። ከምንም በላይ ላይክ ኮሜንት አድርጉ።